ወጣቶች ክረምታችሁን በምን አይነት መልኩ ለማሳለፍ አስባችኋል? በመዝናናት ከቦታ ወደ ቦታ በመሄድ መጽሐፍትን በማንበብ ወይስ በሌላ? እኛ የሆሳና ክርስቲያን ወጣቶች ከሪል ወርሺፕ ህብረት ጋር በመሆን በጌታ ፊት ለማሳለፍ አስበናል። እናንተስ? አስቡት እስኪ። ሰፊ ሰዓት በጸሎት የምንቆይበት፣ ከምንወዳቸው ከኪንግደም ሳውንድ ዘማሪያን ጋር ጌታን ከፍ የምናደርግበት፣ በዘመናችን የጌታን ሐሳብ ከሚገልጡ እንቁ መምህራን ጋር ስለ ሙዚቃ እና አምልኮ፣ ስለ ሴክሹዋል ፒዩሪቲ፣ ስለ ኢንተርፕረነርሺፕ እና ስለ ትራውማ የምንሰለጥንበት ለተከታታይ 4 ቀናት ክርስቲያናዊ ልህቀት በሚል ርዕስ ተዘጋጅቶልናል። ታዲያ ይሄ እድል ከእድሎች ሁሉ የላቀ እድል አይደለምን? የስልጠናው ጊዜና ቦታ ከነሐሴ 19 እስከ 23 በሆሳዕና ቤተል መካነ ኢየሱስ ቤተክርስቲያን ቅጥር ግቢ ውስጥ። እኛ ዝግጅታችንን ጨርሰን እናንተን እንጠብቃለን። ቸር ቆዩልን።